እግዚአብሔር ከሰጠኝ እድሜ ውስጥ እምወደው እድሜ አሁን ነው። እናቴን ለማቅበጥ ገንዘቡን ሳይሆን ልቦናውን የሰጠኝ እግዚአብሔር እናቴን ለማቅበጥ ልቦናውን የሰጠበትን አመታት አብዝቼ ወዳቸዋለሁ። ይህ ፎቶ ለኔ ብዙ ይናገራል። ታሪኩ እንዲህ ነው። ወላጅ እናቴ አንድ እኔም ብቻ ወልዳ በጤና ችግር ምክንያት ህይወቷ ባለፈበት ወቅት ለማስታወሻ የተነሳ ፎቶ ነው። የምትመለከቱት አባቴ ከሷ በኋላ አንድ አመትም ሳይዘገይ በጦርነት በግዳጅ ወጥቶ ህይወቱ ያለፈው ነው። ካፕቴን አብርሃም ስንቄ። እዚህ ጋር የምታያቸው አሳዳጊ እናትና አባት ሆነው ቦታውን የተኩት አያቶቼ ናቸው። ይህቺ አክስቴ ናት። እቺ ደግሞ እኔ ነኝ። ታዲያ ይህችን ሴት ዛሬ እንድትመለከቱልኝ ወደድኩ። አንድ ወልዳ አንድ ቢሞትባት የሙት ልጅን ለማሳደግ ኃላፊነት ስለወሰደች ስለ አንዲት እናት ነው ማወራችሁ። እነዚህ እኔን ያሳደጉ በታማኝነት ለአመታት ከጎኔ የነበሩ የእናቴ ጓደኞች ናቸው። ይህ ሁሉ ከመከሰቱ በፊት ግን አያቶቼ እኚህ ነበሩ። ሻለቃ ለማ ስሜ እንዲሁም ወይዘሮ አበባ ኃይሉ። ይህቺ ደግሞ የኔ እናት ስሜነሽ ለማ። ከውበት ከስነ ምግባር ከቁመና ሰው ሲያወድሳት የነበረችው የኔ እናት ደግሞ ይህቺ ነበረች። እኔን ነፍሰ ጡር ሆነ በልጅነት እድሜዋ በትንሽ ቀን ህመም ህይወቷ ያለፈው እናቴ ይህቺ ነበረች። ታዲያ ለአያቴ ካለችበት ከሄደችበት ስትመለስ የልጇን የ3 ቀን ሬሳ ነበረ ለቀብር የጠበቃት። ታዲያ ከልጅነቴ ታሪክ እስቲ ትንሽ ጀባ ልበላችሁ። ጠዋት እኔን ትምህርት ቤት ታደርስና እማላውቀው ቦታ ትሄዳለች። ደርሳ ትመጣለች። ድጋሚ ለምሳ እቤት ገብታ ምሳ ቀይዛ ትመጣለች። እኔ ጋር ምሳ ታበላኝና አሁንም የሆነ ቦታ ትሄዳለች። ከሄደች በኋላ ትመለስና መቅሰስ ሰርታ ወይ ትምህርት ቤት ውስጥ ወይ ደግሞ እቤት ታበላኛለች። ደግማ አሁንም የሆነ ቦታ ትሄዳለች። 11 ኪሎ ሜትር ጠዋት ትምህርት ቤት አድርሳኝ ወደ ሆነ ቦታ ስትመለስ 11፣ ከምሳ ሰዓት በኋላ 11 ስትመለስ 11፣ ማታ 11 የት እንደምትሄድ ታውቃላችሁ? ወደ ልጇ መቃብር ቢሾፍቱ ሩፋኤል ቤተክርስቲያን ነበር የምትሄደው። ይሄ ሁሉ ሲሆን ታዲያ ሰቆቃ አለባት። እስከ 13 ዓመቴ ድረስ እኛ ነን እውነተኛ እናትና አባትሽ ብለው ስለዋሹ ምሳ ከልጆች ጋር ስጫወት የእናትና የአባቴን ሞት እንዳያረዱኝ መጠንቀቅ ነበረባት። ከሰው መብላት፣ ከሰው መገናኘት፣ ከሰው ማውራት ለሷ አደጋ ነበር። ግን ያን አይገባኝም። ጨዋታ ስከለከል፣ መውጣት ስከለከል ፈርጄ ነበር። ከፍተኛ ፍቅር ለሷ እንደነበረው የሚታወቀው አብርሃም ታዲያ መውረድ ከነበረበት በታች ሄሊኮፕተር አውርዶ በሚመታበት ወቅት ነበር በጦርነት ይኑር ይሙት በማይታወቅበት ቦታ እስካሁን ድረስ ሬሳው ሳይገኝ በህይወት ይኑር ይሙት ሳይታወቅ ለቤተሰቡ ሚስጥር ሆኖ የቀረበት ዕለት የመጣው። ይህ ከአየር ኃይል አባላት ከጻፉት መጽሐፍት ላይ ተነሳ ተራመድ ከሚል መጽሐፍ ላይ የተወሰደ ነው። ታዲያ አሁንም ርዕሴን ልለቅ አልወደድኩም። ላወራችሁ የፈለግኩት የወታደር ሚስት ጸጉሯን ቆርጣ ድንበር ለማስከበር ከባለቤቷ ጋር የሄደች ለቃሏ የታመነች በእምነቷ የጠበቀች ቁጥብ ሴት